ቤተሰብ እንደተለመደው ሶሻል ሚዲያ ላይ ቀውጢው ነገሮች ተፈጥሯል። እሱን እያነሳን ፈታ እያልን የምንጨዋወት ይሆናል። ተመልሳለች እየተባለ አሜዚንግ ሰሞኑን ያባበዱ ሰርጎችን እያየን እንገኛለን። ሹፍ ቲቪ ከጀርባ የወንጀል ሪከርድ ሳያጣራ ነው እንዴ አንዳንድ ተሳታፊዎችን እያመጣ ያለው ጥያቄ። ለምሳሌ አውርተን የምንፈታው ነገር ከሆነ አውርተን እንፈታዋለን። ተደባድበን ደግሞ የሚፈታ ከሆነ እንደዛው ማለት ነው። ተደባድበንም ቢሆን መፈታት ካለበት እንደዛው መፍታትም እንፈልጋለን። የሽንኩርት ቤተሰብ የሆነች ቲጂ ላቭ ምን አለች? አረብ ሀገር ያለንን ልጆች ነን የምናይ ብዛት ገንደት ተሾመ ለጠቅ አረገችና እውነት ለመናገር ማንኛውም ዩቲዩብ ያለው የማዳም ቅመም እንደሚከታተላቸውና እንደሚያሳድጋቸው የለም ቁጥር 1 ነን ብላች። ግን የማዳም ቅመሞች እኔ ግልጽኛ ነገር ልንገራችሁ ማለት የሚወዳችሁ ሰው ነው እውነቱን እንደዚህ ግልጽ ሆኖ ሊነግራችሁ የሚችለውና ትንሽ ንቀት ቢጤ ያለባችሁ። እኔ እኮ ምንኛ ደስ ባለኝ እናንተ ቁጥር 1 ተከታታይ ብትሆኑ። የእናንተ ፍቅር እኮ ይለያል። ከዚህ በፊት ስትሰጡኝ የነበረው ፍቅርና ትኩረት በጣም ይለያል። በመሃል ግን በመካከላችሁ እንደተፈጠረ አላቅም። ትንሽ ናቅጣል አረጋችሁኝ መሰለኝ። የት አላችሁ የማዳም ቅመሞች? አንደኛ ኢትዮጵያ ይላል፣ ሁለተኛ ዩናይትድ ስቴትስ ይላል፣ ሶስተኛ ካናዳ ይላል፣ አራተኛ ዩኬ ይላል፣ አምስተኛ ጀርመን ያለች። እስቲ መኖራችሁን በዚህ ቪዲዮ አሳዩኝ። ይሄን ቪዲዮ 2000 ላይክ ሌላው ይቅር 2000 የማዳም ቅመም ካለ እስኪ አሳዩኝ። ፍቅራችሁን ግለጹልኝና ወደ ድሯችን እንመለስ። ሌላ ምንም አይደለም። ባግም አንዳንድ ምን አለ አንተ እስከዛሬ ሽንኩርት እያልክ ነው? በኢየሱስ ኧረ አይባልም። አተ ልቤን አስደነገጥከው። ማነው ይሄ ባግም የተባልክ ሰውዬ እንዴ? ፕሌሊስት አለ የዘርፌ የኒሻ መዝሙር ኮሌክሽን። አሁን አንተ ጠዋቴን እየሰማ እየተነሳ ነው እኔ እንደዚህ ምትለኝ? ዲያቆን አቤል መክብብ መዝሙር እየሰማ እየተነሳ ነው እኔ እንደዚህ ምትለኝ? እኮ በቃ መውጣት እኮ ነው። ይኸውልሽ ቀለል ያለች አባቴ ውጣ። አንተ ምን እያልክ ነው እስከዛሬ? እስኪ ንገረኝ። ቁርስ፣ ምሳ፣ እራት በልተሃል? ፍቅረኛ እንዴት ነች? ከቀኝሽ ጋር ያለስ ግንኙነት እንዴት ነው? አሁንም እንደጠነከረ ነው? ለነገሩ እንዴት አይጠነክርም? በዛ ለምዶ ነው አቺን ኮመንት በአንድ ጣት ነው ፕሮባብሊ የሰጠው። አይ ለማንኛውም ይመች። ቀልዴን ነው ደግሞ መልሼ ያወጣሃለሁ። ችግር የለውም ማየት ትችላለህ። ፈታ በል። ለማንኛውም ጊዜ እስከፈቀደና እነዚህ የሚወዱኝ ሽንኩርት ቤተሰቦች እስካሉ ድረስ ዛሬም ቢሆን ነገም ከነገ ወዲያም የዛሬ ወር ዓመት 2 3 4 10 ዓመትም ሽንኩርት እያልኩ እኖራለሁ ልል እፈልጋለሁ። የመጀመሪያ ዴት ላይ ቡና ማፍላት ጎበዝ ነኝ። ቆንጆ ቡና ዛራሴ እያፈላሁልሽ ዊል ኢንጆይ ዘ ቪው። ተገባች መድኃኒት በጣሽ በተገኘ መስል እንደ ዶክተር አቀላቅላታለች። ጤና አዳም ጠጅሳል ምናምን ነው ይፋሁ ምን ሲሆን ከዚህ ጋር ይጋባው። ይህ በእውነቱ አያስቅም። አሁን ላይ በጣም ሰፋ ብሎ እያየን ያለነው ችግር ነው። ትዳር ላይ ብዙ ችግሮች የፈጠረ ያለው ይሄ ነውና ልጆች ከፈሩ በኋላ ደግሞ እንደዚህ መሆኑ ደስ አይልምና ባሎች እንግዲህ በተሻለ መጠን የገባችሁትን ቃል ተወጡ። ደስ አይልም። የምርጫ ቅስቀሳውና ከተመረጣችሁ በኋላ ያለው ነገር ደስ የማይሉ ሁናቴን ያለውና መቼ ላግኝ ሲለኝና ምክንያት መስጠት ሲኖርብኝ እንግዲህ ጊዜው የኮሮና ወቅት ነው። በጣም መጠንቀቅ ያለብን ጊዜ ነው። አካላዊ ርቀታችን መጠበቅ ያለብን ጊዜ ስለሆነ እንደ ልብ እንደ በፊቱ ትዝታን ቀረብ ብለን ለመጫወት እድል ይሰጠናል ብዬ አላስብም። እንደዚህ አይቡዶች ባሳለት ወይኔ ማዘር አስገባ ያለችኝ ልብስ ረስቼው ዝናብ ዘነበበት። ምን ማድረግ ነው ያለብኝ? የከበረ ጭራሽ ነጠሏ ነጠላ መሆኑ ከበድ ያደርገዋል። ሻንጣ ብሰበስብ ባይነኝ እንደኔ ወንድሜ አንተስ ይደርቃል። እኔ በርበሬውን ምላክ ሁሉም ያልፋል ወንድሜ፣ ይሄ ግን አያልፍም። እውነት ነው። ይሄ በጣም ከበድ ያለ ነገር ነው። እንግዲህ በልጅነት አግብተህ ሚስት ስትቆጣ አንተ እዚህ ውጭ ምን እየሰራክ ነው? አንተ ሰውዬ እኔን ለምንድን ነው የምታቃጥለኝ? እኔ እስከ መቼ ድረስ ነው ከአንተ ጋር የምቃጠለው? አንተ አይደለ እንደ የማወራው? ለምንድን ነው አታወራው? እኔ ተቃጠልኩ ከአንተ ጋር የሚያክል ሰውዬ እኔ በስተርጅና ምን ልትሆን እንደሆነ አለክም። ግባች ወደ ቤት። እኔ ለድንጋይ ነው ማወራው? ለግድግዳው ነው ማወራው? ለአጥሩ ነው ማወራው? ወይኔ እናቴ ማን እያናገርኩ እኮ ነው። አዋራኝ። ኧረ ወይኔ በጣም እኔ እንደዚህ በልጅነቴ ምክንያት ብዙ አሁን ልረሳቸው በጣም የከበዱኝ ሪሌሽንሺፖች አበላሽቻለሁና ያው ምን ማድረግ ይቻላል? ማልቀስ ይሻላል። አፍንጫ መላጣ ሱፕሻፕ እየሰራን ይመስላል። ዩቲን ኮሜንት
ቤተሰብ በደንብ ይት እነቢ ቁጭ ነው ይመስለው ቁጭ ነው ያደረገው። እንዴት አየኸው ነው? አበሻ አፍ ውስጥ ግን አትግባ። አሁን አፍንጫ የምኑ ነው ፑሻፕ የሚሰራ መላጣ ሰውዬ የሚመስለው። የአንዳንድ ሰው እይታ ግን አጨብጭበን እንለፍ እስኪ። እንደዚህ እይታ ያላችሁ ከይስ የሆናችሁ ሰው ቻሌንጅ ልስጣችሁ። በደንብ እዩኝና ከስር ኮመንት ላይ ቀጣይ ቪዲዮ ላይ እናያችኋል። ችግር የለውም። ለሞራሏ እንዳትጨንቁ፣ ችግር የለውም። ቀጣይ ቪዲዮ ላይ ታጽናኑኛላችሁ። እንዴት ናችሁ? እዩ እዚህ ጋር ምን አለ? እንጀራ አይታችኋል። ጥቁርና ነጭ እንጀራ ደግሞ ያቃጥላል። ቆይ ትኩስ እንፋሎት የሚወጣው ወጥ። እዚህ ጋር ደግሞ እኔ ያለሁ ከስራ እየገባሁ ለምን ይሄን እንዳሳየኋችሁ ልንገራችሁ። ልቀመጥ እኔ ልጅ ለምን ይሄን ቪዲዮ እንደምሰራላችሁ ታውቃላችሁ? እኔ ከስራ ደክሞኝ እየገባሁ ነው። ጠዋት የወጣው ማታ ነው የምገባው ስራ። ስገባ አከራይ በር ከፍታ ይሄን እንጀራ እስከምታ ትኩስ ወጥ ሰርታ ምንድነው ስላት ይዛ መጣች። እንጀራው ገብቶ እንጠብቀኝ ወጡን ይዛ መጣች። በር ስከፍት ምንድነው ስላት ደክሞሽ አይደል የምትይኝ? እኔ ከምሰራው ልጭልጭፋ ወጥ ባወጣልሽ ምን ችግር አለው ነው ያለች። ግን ዛሬ ብቻ አይደለም በቃ ስለሆነ በቃ እህትም ወንድምም የሆነ ዘመድም የለኝም ብዬ እንዳላወራ የሚያደርጋችሁ ሰው ታውቃላችሁ? እሷ ማለት ለእኔ እንደዛ ናት። ባለፈው በ5 ጾም መፍቻ ይሄ ጾም ተፈቶ የለ አሁን ሐምሌ 5 ምን እንዳደረግሽ ታውቃላችሁ? ቅቤ ሆረሪማ ኮሰረት ሙሉ ገዝታ ይዛል ሊመጣሽ ልክፈል ስላት ስቀኝ። በፍጹም ሁሌ ስገባ በቃ አራት ተሰርቶ የሆነ ነገር ተደርጎ እንጀራ ተጋግሮ ልብስ ታጥቦ አጣቢዋ ልብስ ታጥቦ ሊመጣ ልብስ አጥባ አስተካክለሽ ልብሴ በአይነት ቲሸርት ቤት ምን በምን ታጥቦ ተጣጥፎ ውሃ ተቀርቶ በቃ እንዴት ብዬ ቃል ልንገራችሁ? እንጀራን ያልጋግርም ጋግሬ አላቅም። ከዛ እንጀራ እየገዛው ስታይኝ ጤፍ አስፈጫለች። ጤፍ አስፈጭ ምናምን እንጀራ መጋገር አስጀመረች። ከዛስ ቪዲዮ ከረዘመባችሁ ይቅርታ፣ እንደውም እንደምገልጸው አይደለም። እንጀራ መጋገር አስጀመረች። ከዛስ እኔ ጤፍ ሲያልቅ አልቋል ብር አምጪ ነው ብር እሰጣለሁ። ተቦክቶ ተጋግሮ እንጀራ ላስቲኬ ታጥቦ ጠዋት ደብሮኝ ሱቅ ካልወጣው ስራ ካልወጣው ከተኛው እንዳትቀሰቅሰኝ ልጆቹ ዝም በሉላት ተብሎ ተኝቼ ከዛስ ቀስ ብላ ስልክ ደውላ ትንሽ ቡና አፍልቻለሁ ተብሎ ቡና ተፈልቶ እና እኔ ሲጀመር የምኖረው ምለው ከእህቴ ጋር ነው። ኖርማሊ ራሱ በቃ ባዳ ናት እሷን ብሎ መጥራት በጣም ይከብደኛል። ኖርማሊ 4 ዓመቴ ነው እዚህ ግቢ። በቃ ቃል የለኝም። በቃ ያከራይ ክፉ ነው ሁላችሁ የምታውቁ አይደል? የእሷ ግን በቃ እናትም እህትም በቃ ምንም ነገር ናት፣ ትለያለች። የኔ ውድ መቅድዬ በጣም ወድሻለሁ። ቴንኪው። ቆይ የኔዋ ምን ሆና ነው? የኔዋ አከራይ አረ ልደውልለት እንዴ? ሄልሽ እንዴት ነሽ? ሰላም ነው። እንዴት ነህ? አለሁልሽ። ወጡ የት አለ? እንጀራና ወጥ ማለት አይ ሌላው አከራይ እንደዚህ የጥቅማ ጥቅሞችን ኦፈር እያደረገ ነውና አንቺ ቀን ሲያልፍ ብቻ ኪራይ አስገባ ከማለት እቺ ሌላ ነገር እኮ ምን ጥቅም እያልኩኝ እኮ ጥቅማ ጥቅሙ የለም አንቺ ጋር ነው። መልክቱ የገባት ይመስለኛል። ከዚህ በላይ ላረዝምባት አልፈልግም። በደንብ አስባበት። ይሄ ነገር ካልተስተካከለ እኔም በዚህ ኪራይ መቀጠል አይመስለኝም። እንደዚህ አይነት አከራዮች የተባረኩ ምስጉን አከራዮች አሉ ያላችሁ እንዴት ከዚህ በኋላ እንዴት እንቀጥል? ከዚህ በኋላ ሀበሻና የተረገመ ኮመንቱ አኡዙ ቢላሂ ሚነ ሸይጣን ረጂም። ይኸው ይሄን ቪዲዮ ከላይ አንድ ደላላ ነውና ይሄን ቤት የፖስተው ይኸው ቪዲዮን ከላይ ይኸው ቪዲዮ እንደዚህ ፖስተተ የሚከራይ ቤት ነው ብሎ ሳይዙን ምናምን አይታችኋል አይደለ? ኮመንት ሀበሻ ምን አለ? ጣራውን በስተ ሳንቲም አጠራቅምበት። ኢና ሊላሂ ወኢና ኢለይሂ ራጂኡን። አሁን የሰውዬ እኔ ትክክለኛ ደላላ ነው። እሺ ተፍጨርጭሮ ሀበሻ ተው አፍሪካ ውስጥ ኑሮ ከብዶናል። ይሄን የተረገመ ኮመንትን አንችለውም። ይኸው እዚህ ጋር ደግሞ ተመልከት። እቃውን በቃሌ ነው ይዞ ይላል። እርግጥ ነው ግን ደላላው ምን ነክቶት ይሄን ጠባብ ቀብር የመሰለ ቤት እንትን እንዳለ አላውቅም። አንዱ እንደው ምን ብሏል? ሽንት ቤት ደፍናችሁ ልታከራዩ። ኧረ ቢሰሚላ ሀበሻ ኧረ እባክህ አላህ እዚሁ በወሬ በሐሜት እኮ ቢዚ አድርጎህ እንጂ አንተ ትንሽ ቴክኖሎጂ ቢቀርብ ዓለምን የሚያጠፋ ፈንጅ ሰርተ እንደ ኢትዮጵያ በቃ ጉር ትሰራናለህ። አልሐምዱሊላህ። እዚህ ውጪ ነው የምገላበት
እስከ ዛሬ እንጀራ በላው በበርበሬ አሁን ልሻገር ወደ ጥሬ እጣ ደርሶኛል 5 ፍሬ። እንኳን ደስ ያሉት ፋዘር ቢጋብዙን። ባሌ እኔን በምን ጥሎኝ እንደሄደ ልንገራችሁ። እኔና ባሌ ተጋብተን አንድ ቤት እየኖርን ነው። በቃ ፍቅራችን ያስቀናል ምናምን። እኔ ገና ከክፍለ ሀገር እንደመጣው ነው። የአዲስ አበባ ልጅ አይደለሁም፣ እሱ የአዲስ አበባ ልጅ ነው። ከዛ እየኖርን ምናምን ከዛ በጠዋት ተነስቼ ቁርስ ሰርቼ ምናምን ነው ወደ ስራ የሚሄደው። ከዛ እኔ በጠዋት ብድግ ብዬ ቁርስ ልሰራ ምናምን ተነሳው። ከዛ ያልጋ መውረጃ ሳስጪ ነው እንደ የምትነሻው አለ። ከዛ አረ ያልጋ መውረጃ ሰጥሃለሁ ብዬ እኔ እግሩን ያመዋል እግሩን እና የእግሩ ህመም የተነሳበት ነው የመሰለኛ ካልጋ መውረጃ ሲል ወንበር ወሰድኩና ይኸው በዚህ ወረድ ቀስ ብለህ እግርህን አሙክ ነው ምናምን አልኩት። ከዛ ወረደና ወጣ ከቤት ወጥቶ ቀረ። እኔ የምለው ካልጋ መውረጃ ምንድን ነው? እስኪ እንደው ንገሩኝ። የሚቀጥለው ባል እንዳይፈታኝ ንገሩኝ፣ ስለማለቅ ነው። ጥሩ ጨዋታ ነው። እንደዚህ ልትጮች አልመሰለኝም ከጅምሩ አመጣጥሽ። ከተጋባን በኋላ ተደባበርንና ልሰማ ምናምን የምትይመስል ሳታገቢው አይተሽ ከተጋባሽ በኋላ ሊለወጡ የማይችሉ ባህሪያት። አንደኛ በንግግር መሀል በምታወሩበት ሰዓት ወደ ዱላ የሚሄድ ከሆነ ጠረጴዛ የሚደበድብ ከሆነ በቃ ሊመታሽ የሚፈልግ ከሆነ ከገባን በኋላ አይለወጥም። ይሄ መሰረታዊ የሆነ የባህሪ ችግር ነው። ኮሚኒኬሽን ስኪል ይጎለዋል ማለት ነው። ተነጋግሮ ሰውን አስረድቶ ችግሩን መፍታት አይችልም ማለት ነው። ስለዚህ ከገባሽ በኋላ በደንብ አድርጎ ይደበድብሻል። የዱላ መንፈስ ካለበት አትግቢ። በቃ እንደዛው ነው የሚቀጥለው። አይስተካከልም ካገባሽ በኋላ። ሁለተኛ እግዚአብሔርን የማይፈራ እግዚአብሔርን የማያውቅ ለመንፈሳዊ ነገር ምንም አይነት ቦታ የሌለው ሰው ከሆነ እንደው እግዚአብሔር እንደው ነክቶት እንደው ካልተለወጠ በስተቀር የመለወጥ ነገሩ በጣም ሬር ነው። ስለዚህ ያለውን ለእግዚአብሔር ያለውን ነገር እግዚአብሔርን ከወደደ እግዚአብሔርን ከፈራ አንቺን ማክበር አንቺን መውደድ ትዳሩን መውደድ አያቅተው። ሶስተኛ የትኛውም አይነት ሱስ ካለበት ሁሉም አይነት የመጠጥ ሊሆን ይችላል፣ የማምሸት ሊሆን ይችላል። በጣም ረጅም ሰዓት ከጓደኞቹ ጋር በጣም የሚያመሽ በቃ ከሳምንት እስከ ሳምንት የሚያመሽ ከሆነ የሚጠጣ የሚያጨስ የሚቅም የሴት ሱስ ካለበት አብራችሁ እየሄዳችሁ ዞር ብሎ ሌላ ሴት የሚያይ ከሆነ አርቆ አይኑ የሚቀላውጥ ከሆነ አይስተካከልም፣ ይቀጥላል በዛው። ስለዚህ እንደዚህ አይነት ነገር እያየሽበት አትግቢ። ግድ የለሽም እህቴ። በቃ ይሄ አይቼዋለሁ ግን አላየሁትም ብለሽ እንደዚህ አይንሽን ይዘሽ ህይወትሽን መስዋዕት አታድርጊ። ይሄ ሰው የልጆች አባት የሚሆን ሰው ነው። ያንቺ ባል የሚሆን ሰው ነው። ቤተሰብሽ ፊት የምታቀርቢ ሰው ነው። ቤተሰቦች ለፍተው ዋጋ ከፍለው አሳድገውሽ እንደዚህ አይነት ሰው ላይ አትውደቂ የኔ ቆንጆ። በቃ በጣም ወድሻለሁ ሊልሽ ይችላል፣ አፈቅርሻለሁ አይደለም። ፍቅር መስዋዕትነት ነው። ለምትወጂው ሰው መለወጥ ካለብሽ ሳትጋቡ ተነጋግራችሁ ተለውጦ አይተሽ ተማምነሽ ነው መግባት ያለብሽ። ምክንያቱም ትዳር ለመፈታት አይደለም የተሰራው። ፕላን ቢ የለውም። ከገባሽ በኋላ አትወጪበትም። ሪሌሽንሺፕ ግን ትናንትና እንዳልኩት እኔ ከሌ ቃል እገባለሁ ብለሽ ትዳር ኪዳን እስካላገባሽ ድረስ በማንኛውም ደቂቃ በመጨረሻዋ ሰከንድ በሰርግሽ ቀን እንኳን ካንስል ልታደርጊው ትችላለሽ። ስለዚህ አደራችሁ እህቶቼ አስተውላችሁ ግቡ። እንግዲህ በሰርግ ቀን ጋብቻ ካንስል ስለመደረግ ስናወራ ቤተሰብ ከቤተሰብ ጋር ተጣሉ አሉ። አንድ ሰርግ ላይ ባልና ሚስት እኮ ተዋደዋል፣ መቀጠል ፈልጓል። ግን ቴንሽን ነበረ የሚስት ቤተሰብና የባል ቤተሰብ መሃል ማለት ነው። ሰርግ ቀን ፈነዳ። ከዛ በጠርሙስ ፈቱት ማለት ነው። እንግዲህ ሙዚቃ ሊያጫውት ሄደው ዲጄ ማስታረቅ ስራ ውስጥ ገባ። እዛ ጋር ጠርሙስ አይቻልም፣ ፌር አርጉት ፋይቱን። እንግዲህ ጆሮ ያላት ሴት ትስማ። በጣም ያለችው ነገር ሬድ ፍላጎችን ዝም ብላችሁ አትለፉ ነውና ብዙ ሴቶች ችግራችሁ እንደሆነ አይገባኝም። እኔ አሁን እንደዚህ አይነት ሬድ ፍላግ እያያችሁ ራሱ ዘው ብላችሁ እንዲህ ቆንጆ ዳይቭ የምትገቡበት ነገር አለ። ሪሌሽንሺፕ ውስጥ ከሆነ በኋላ ብንጣላ ወይ እንትን ብንል እንዴት ነው ሃንድል የምታደርገው? ዲስአግሪመንት እንዴት ነው ሃንድል የምታደርገው? ችግሮች በሚፈጠሩበት ሰዓት ላይ መፈታት ባለባቸው መንገድ ነው መፈታቸው። በዚህ አለ። ለምሳሌ አውርተን የምንፈታው ነገር ከሆነ አውርተን እንፈታዋለን። ተደባድበን ደግሞ የሚፈታ ከሆነ እንደዛው ማለት ነው።
እና ተደባድበንም ቢሆን መፈታት ካለበት እንደዛ መፍታትም እንፈልጋለን። መደባደብ ድረስ የሚሄድ መፈታት ባለበት ወይ በዛ መንገድ ይሄ እኮ መፈታት አይደለም መፈታት ሰርጿል እኮ ሪኩሱ ላይ ያስፈራኛል። የሆነ ሰዓት ቀልድ ነው ይላል፣ ይስቃል፣ ፈገግ አለ። ካሁን ስንጠብቅ ኖ መፈታት አለ። ቢሊዮነሩ ክርስቲያኖ ሮናልዶ እንኳን ከትናንት ወዲያ ነው ያገባው። አንተ ምን ይሁን ብለህ ነው አሁን ካላገባው እያልክ የምታስጨንቀን? የሰው ልጅ ብቻውን ይሆን ዘንድ መልካም አይደለም። እኔ ለዛ ብዬ ነው እየተቻኮልኩ ያለሁት ማለት ብቸኝነት አይሰማኝም። ኧረ ተው በእናትህ ዛሬ በለጠኝ ስራ ነው እንዲህ በእናትህ የሌለው ዲቦላ ጠቅላላ የላ ስራ ምንታዝ እናልከኝ ከሶስት ቀን በፊት አባዱ ላይ ገዛኝ ሰላሰላ እንዴ ነው አረ መለታዘን ታሰረ ጎማም ጀመረ መደነስ እና ለምንጣ ልሸልመው ታዲያ ገብቶኛል። ጆኮ አይደለም ትለኝ ቅጥቅጥ እኮ ታዲያ ያው እኮ ነው መደነስ ነው። ልክ ነህ እኮ ጋራጅ ሰዷ ታዲያ ጠበቅ ያልኩላ ወስደው ይደንሳል አሉ። ምንድን ነው የሚከፍትለት እናታ እኔ ብመጣ ወግ አጥባቂ ጋር ለምወስደው እኮ ጋራጅ ነው የሚያጠቁት እዛው እኮ ሌላ ጋራጅ ፈልግለታል። እጄ ተረምተው እንዴ እኔ ትሸጥልህ እንዴ እንኳን መደነስ ቀና ብሎ ያለ እንዴ መኪናው እኮ ታዲያ እኔ እሱማ ችግር አለው እንዴ ቀላል አለው እንዴ በሶስት ቀን መደነስ ከጀመረ ነገ እንደ ሳንቾ መስፈን ይቀራል እኮ ታዲያ ቼክ አስደርጉት ብሎ አባዴ ደላላ ዳንስ ላይ ብዙ አይደለሁም። የሆነ ልትናደዱባችሁ ላባችሉ ደላሎች ያሉ በቃ ባህሪያቸው ዛሬ መጨረሻችን ነው። እዚሁ ጋር ዛሬውን ነው ፈተነው የምናድረው። እንደምን አስችሎ ወጥቶ መቆየቱ በኩል ለሊት ደጅ ማየቱ አይደክመኝ ነው እንዴ የሚመስል በእውነቱ አሪፍ ነው። ከአዲሱ መድብል ነው። ምንድን ነው የምታወራው? ቤት መታሽ እኮ እየገጠምሽ መስሎኝ። ቀልድ ነው እንዳያስከው ጨዋታ ነው ይሄ ላንተ። አሬ ምን ጨዋታ ነው? ገጣሚ አግብቼ ግራ ተጋባው እኮ። ኖርማል ወሬ ነው ይሄ፣ ግጥም አይደለም። በፈጠረ ለአንድ ጊዜ እንኳን በቁም ነገር አዳምጠኝ። በእጅ ታቅፎ ማደር እንዲህ እየጠማኝ ትንፋሽክን ተርቤ ምግብ እንዳጣለማኝ ይታይ አይደል እንዴ ካይኔ ላይ ያበቃል። ችላል መርጠህ እንደው ሲበቃም ይበቃል። ፈጣሪዎች ውስጥ እነማን ናቸው ደግሞ እነዚህ? ጀሞቼ ናቸው። አንዴ ይቅርታ እያወራን ነበር ተውቶልን ብን ብዬ ስጠፋልህ ያኔ ይገባሃል። እሺ ተረጋጊ እንጂ ወይ እንደ ኖርማል ሶሪ። ለምንድን ነው ቤት እየመጣሽ የምታስደምሚኝ? እሺ ገጣሚ ነኝ በቃ ሳልፈልግ ቃላት ይስተካከልኛል። ከዚህ በኋላ ትዕግስት የለኝም። አርፈህ አዳምጠኝ። እሺ ቀጥይ በቃ። ይቅርታህንማ ላፍ መሟሻ ያህል ቀን ማለፊያ አድርገው ስራ ግን ሲቀጥል አያሳዝንህም? ያኔን መናፈቄ ጭንቅህ ሳይሆን ምን የመጨነቅ ይቅርታህንማ ላፍ መሟሻ ያቀነ ቀን ማለፊያ አድርገው ስራ ግን ሲቀጥል አንቺ ያበረ ዘፈን ይወጣዋል። የዜሮ ልጨርሰው ብቻ። አንተ ግን መቼም አታድግም። ሁለተኛ አታገኘኝም። እሺ እንዴ ማለት ነው? አንቺ እኮ አዳምጪኝ እንጂ እንዴት አመራለሽ? አንቺ ዜማው እንዴት ተፈኘረ? ይቅርታህንማ ጎንደሪ ፈረንጆች አማርኛ ቋንቋ እንዲያከላጥፋችሁ ስታወሩ እንደሚያደምጧቸው ሰዎች ምን ይላሉ? ኧረ እኔስ ምንም አይሉኝ፣ እኔ ስቁብኛል እና ያልኩትን ነገር እያነሱ እንደገና ቆይተው ይስቃሉ። ለምሳሌ ያህል አንድ ጊዜ ይሄ ካገባሁ በኋላ ሁለት ልጅ ኢትዮጵያ ወልጃለሁ። ልጆች ሁለቱም እዛ ነው የተወለዱት። አታክልት ለመግዛት ሄድኩና የሚሸጥልኝ ሰው ቆንጆ ቃሪያ እዚህ አለ ትፈልጊያለሽ ወይ ብሎ ጠየቀኝ። ይህ እኮ በእኛ ሀገር ቄጡ ነው የሚባለው አልኩት። ቃሪያ ያልበሰለ አታክልትና ፍራፍሬ ነው እና አሁን እያነሱ ይስቁብኛል እንጂ ዓለም ላይ የሳቃችሁ ሰዎችና መስቁባት ማፈሪያ ናቸው። ኤአይ አይደለም አይ ነገር ግን ምን ያህል ሰነፍ ነህ እኔ በተለይ በዚህ ክረምት ጤነኛ መሆንንም እንደገና ለቅሶ ላይ ተቀምጠን የእሷ ቤተሰቦች ናቸው። ለቅሶ ላይ ተቀምጠን አሮጊቶች ናቸው። እንደዚህ ቁጭ ብሎ ማለት እላለሁ እንደዚህ እና ሰዎቹ ብሎ ሲያው እኔ ኖርማል ነው እና ድንገት ነው እላቸዋለሁ እና ዞራለሁ። ከዛ አየችኝ እሷ ድንገት አተርፉም አለችኝ። መጣ እንደዚህ ነው የቆጠረችኝ ሰው ማለት ነው።
ከዛ ጠየቋት። አይ የለም እነሱ ግራ ገባቸው። በቃ አይ አይደለም እንደዚህ እሱ አይደለም የሚለው ነው የሚሉት። አላበዛውም በትንሹ እና ዞር ነው ብለው እና ለራሴ ያዝናናኛል። በቃ ለቅሶ ነው እኮ ከባድ ለቅሶ ነው እና በጣም ነው የሚያዝናናኝ እንደዚህ አይነት ነገሮች። ደግሞ የምቀመጠው አሮጊት መሀል ነው እና አንዴ ሰፈሬ በጣም ትዝ የሚለኝ አዲስ ሰፈር ነው ገብቼ ኮፍያ እዚህ ድረስ አድርጌ መዝናኛ ቦታ መጠጥ ቤት ነው እና ሽማግሌዎች ምናምን ይገቡበት ነው እኔ የምገባው ደስ የሚለኝ እና ኮፍያ እዚህ ድረስ ስል ብሎ ያሉ ሰዎች ዝም ነው አዛውንቶች ናቸው እየከፈሉ ወጡ። ቤቱን ባዶ አደረጉት ስላችሁ እየከፈሉ ነገር ወንጀል አይደለክ ቆየብኝ እኮ አስጠበቅኝ የመጣው ሜሊ የኔ እናት ምንድነው? አረ ምንድነው ግን ተይ ግን ሜሊ አንድ እድል አትሰጪኝም? ምን በድዬሽ እንደዚህ የምትጠየፊኝ ሜሊ? ወይ በእናትህ ሜሊ በጣም እኮ ነው የምወድሽ። ምንድነው ያደረግሽ? ይኸው አብረን አዳብታ ያደረግናት ውሻ እንኳን አደገች ሜሊ። ምንድነው እኔ ጋር እንደዚህ ያደረግሽ ግን? አረ ተይ የኔ እናት ምንድነው አንድ እድል ስጪኝ። እንደምወድሽ እንደዛ እያወቅሽ ሜሊ አንቺ ያልሆንኩት ነገር አለ ወይ? እንዴት ነሽ? እንዴት ነህ? ሰላም አላህ እንዴት ነሽ? አላህ ምንድን አብሽ ምንድን ምን ታውቂዋለሽ? አንቺ ይኸውልሽ በጣም ስነ ስርዓት የምትዝረከረክ ነገር አለ። ሌቦች መጀመሪያ የሕፃን ልጅ ነው የሚልኩብሽ። አሁን የሆነ ነገር ያስነካሻል፣ ከዛ እነሱ መጥቶ ይወስዱሻል። አረ እንደዛ አይደለም። ምን ታውቂዋለሽ? የሚለምነኝ የሚያስቸግረኝ ያልኩህ ልጅ እኮ እሱ ነው። የሚያስቸግረኝ ማለት የጀነጀን ጋር ሜሊ ስለ ሜላት ስናወራ ሜንግላት 26 ዓመትሽ እኮ ነው። ጓደኞችሽ ሁሉ አግብተዋል። መቼ ነው የምታገቢው? ለኛ ቤተሰቦችሽ አታስቢም? ጊዜ ፈጽሞ የለኝም፣ ግን ጓደኞቼ ቤተሰብ ሲመሰርቱ ሳየው ጫናው ከበደኝ። አንድ ሰው አግኝተናል። አቤል ይባላል። ቤተሰብ ጓደኛችን ልጅ ነው። 35 ዓመቱ ነው። እሱ ተዘጋጅቷል። ኧረ እባካችሁ ቤተሰብ የመረጠውን አላገባም። ጊዜ ያስፈልገኛል። 26 ዓመትሽ ነው ተብሎ የማላቀውን ሰው አላገባም። አንድ ጊዜ ብቻ አግኘው ባክሽ። የሚያስፈልግሽን ጊዜ ውሰጂ ሜላት። ምንም የምቸኩልበት ነገር የለም። በጣም አመሰግናለሁ አቤል። ፍቅር 2 ዓመት ሞላን። መቼ ነው ለቤተሰቦች ስለኛ የምትነግረው? በቅርብ ቀን እነግራቸዋለን ቤቲ። አንቺ ብቻ ነሽ የኔ ውድ። በሶስት እጅ ነው ቺት እያደረገባት ያለው ሜላት ላይ። የኔ እናት አይዞሽ። እማማ እውነትሽን ነው። አቤል ጥሩ ሰው ነው። ላገባው አስቤያለሁ። እግዚአብሔር ይመስገን። አቤል ወይ ጉድ! ሜላት ቆይ፣ አንቺ ተሳስተሻል። የሰፈር ልጅ ነች። ተሳስቼ ነው አቤል? አይኖቼም እየዋሹ ነው። ይህን ቦታ አውቃለሁ። ብዙ ብሬክአፖች አፕን ያደርጋሉ እዚህ ጋ ነው። ድሮ ፍቅረኛ የነበረች፣ በእኔና በሷ መካከል ምንም ነገር የለም። እጄን ልቀቀኝ። ከእንግዲህ አንድም ቃል አላምንህም። ሜላት ምን እያልሽ ነው? የሰርግ ዝግጅት አጠናቀናል እኮ። ማማ እየዋሸን ነው። 2 ህይወት ነው ያለው። ማልቀስ አቁሜ እውነቱን ማወቅና ማጋለጥ አለብኝ። አቤል እጮኛዬ ነው። በቅርብ ቀን ልንጋባ ነበር። ምን? እሱ እኮ የኔ ፍቅረኛ ነው። አብረን እንኖራለን ብሎኛል። ሁለታችንንም ሲጫወትብን ነበር። ምን እናድርግ? ዛሬ ማታ የቤተሰብ ጥሪ አለን። እዛ ላይ እናዋርደዋለን። ለዚህ መልካም ቀን እግዚአብሔር ይመስገን። ከአምላክ የተሰጠችኝ ስጦታ ናት። ሜላት ምን ታደርጊያለሽ እዚህ? እኔና ቤተሰቦቼን ዋሽተናል። ሁሉንም ለቤተሰቦች ልናገር ነው የመጣሁት። አንተ አውሬ! በቤተሰባችን ላይ ውሸት ታመጣለህ? ትዳሩ ተሰርጿል። ውጣ ከቤታችን። ወንዶች ሊዋሹ ይችላሉ፣ ግን ዋጋዬን አውቄያለሁ።
የወደፊት ህይወቴ የኔ ብቻ ነው። እንዴት ዋልሽ ሜላት? ስራ እንዴት ነበር? እንዴት ነህ ዳዊት? ስራ ዛሬ አድካሚ ነበረ። ይሄ ደሃ ልጅ ደጉ ምን ፈልጎ ነው? ከኔ ውብ ልጅ ጋር ይሄ ነገር መቆም አለበት። ሜላት ምንም ገንዘብ የለኝም፣ ግን በጣም ወድሻለሁ። ታገቢኛለሽ? ገንዘብ አልፈልግም። አዎ አገባሃለሁ። ወደ ቤተሰቦቼን ሽማግሌ ላክ። ከልጅነታችን ጀምሮ እንተዋወቃለን። ሜላትን ማግባት እፈልጋለሁ። አንተ ድሃ፣ ቤተሰብህም ድሃ ነው። ልጄን እንዳንተ አይነት ለማኛ አያገባትም። ልቤ ተሰበረ። ለነሱ ፍቅር ማለት ገንዘብ ብቻ ነው። አታልቅሺ። ከካናዳ የሚመጣ ሀብታም ልጅ አለ፣ ገመቹ ይባላል። ልጄ ገመቹ ላንቺ የተሻለ ሰው ነው። ረፉ አረብ ያዳር እንደዚህ ረቡ አነቆር አንደራረጋ ለብደው ታስቁኝ። ረፉ ከካናዳ ገመቹ እየመጣ ነው። ሚግላትን ሊያገባ ነው። ሰላም፣ እንዴት ናችሁ? ሜላት ስላንቺ ብዙ ሰምቻለሁ። አብረን ቆንጆ ህይወት እንገነባለን። ገመቹ ሀብታም ነው፣ ግን አእምሮዬ ያለው ዳዊት ጋር ነው። አሁን ምን አደርጋለሁ? አምላኬ ሆይ ህይወቴ ጨልሟል። እባክህ ተአምርህን አሳየኝ፣ መንገድ ክፈትልኝ። ይቅርታ፣ አንተ ዳዊት ተስፋዬ ሀብታሙ ነህ? አዎ እኔ ነኝ። ምን ልታዘዝ? አባትህ ከ5 ዓመት በፊት አረፉ። ንብረቱን እንድትወርስ ስንፈልግህ ነበር። እኔ እኮ ያደግኩት ከአያቴ ጋር ነው። ወላጆቼን አላቃቸውም። አባትህ ሲፈልግህ ነበር። ይህ ባደራ የተቀመጠ ንብረቶች ናቸው። አቤል ትምህርት አስተምሮኛል። ማንም ወንድ እንደገና አያታልለኝም። ገመቹም ሌላ ህይወት አለው ካናዳ። ተጫወቱባት እኮ ሚግላት ላይ። ምንድን ነው እነዚህ ወንዶች? ሚስትና 5 ልጆች፣ ግን ምንም አይገርም። ዳዊት ይላል። ማንን ፈልገህ ነው ጌታው? እኔ ነኝ ዳዊት። እባክህ ይቅር በለን፣ በጣም አጥፍተናል። ይቅር ብያቸዋለሁ። ሜላትን ወዳታለሁ። ከ3 ወር በኋላ ልክ በፖሊስ እንደተያዛችሁ 4 መብቶቻችሁን ተጠቀሙ። አንደኛ በምንድን ነው የተያዝኩት ብላችሁ የመጠየቅ። ሁለተኛ ዝም የማለት መብት አላችሁ። ሶስተኛ ምንድነው ፖሊስ ጣቢያ ውስጥ ከ48 ሰዓት በላይ የሚያቆዩበት እነሱ ምንም አይነት ሌጋል ግራውንድ ስለሌላቸው ፍርድ ቤት የመቅረብ መብት አላችሁ። አራተኛ የዋስትና መብት ማግኘት። እንጠቀማለን። የታባቱ እንጠቀማለን። ደርሶ ነበር። ኧረ እሱን አትያዝና ኧረ ቤት ይበቃሻል። ምንም በእኔ አታሳፍ፣ አትንቀኝ። ቢያንስ አንዴ በልተሃል አንተ።
እንግዲህ የገመቹ የአቤል የሜላትን ላቭ ትሪያንግል አየን። በሌላ የፍቅር ሶስት ጎንዮሽ ተገኘ 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 ወዳ ዛሬ ደግሞ እንዴት ነው ያማረባት። Darling, just dive right in. Follow my lead. አይዞህ እንዳታለቅስ። I found a girl. ማፍቀር እንዲህ እጅ እንደሚያሰጥ አላውቅም ነበር። አፍቅረ ስለማታውቅ ይሆናላ። ብዙ ጊዜ እንዲሁ ባከነ። መኖር የሚጀምረው አሁን ነው። እንዲሁ እያሽኮረመንከኝ ትቆያለህ? ኧረ በፍጹም ይኔ አበባ እጄን ያዥ። ለምን አልሳምካትም? ሳማት። Your heart is ያሳለፍ ሕይወት ብዙ ነው። ዛሬ ይህች ምሽት ለእኔና ለአንቺ በጣም ልዩ ቀን ነች። ካየኋቸው ሁሉ አንቺ ትለያለሽ። ቃል ካፌ ባይወጣም ማዘን እሺ፣ አመሰግናለሁ። መልካም ማዕድ ይሁንላችሁ። እሺ፣ ፊቴን አይተሽ ብቻ ታውቂያለሽ ስሜቴን ከነገር እንዴት ነው እንዲህ ልብሽ አይንሽ ላይ የሚታየው? በአይኔ ሳይሆን በልቤ ስለማወራ ይሆናል። ከኔ ወጣለት ምኞት ፍጥኑ የእናቴ ጸሎት መልስ ነሽ። አንተ ጸልይ። ቤተሰብ መሽኮርመሙ ከኛ ነው። እሺ እኛን ሽኮረመማ እነሱ ፈታ ይበሉ፣ ዝም በሏቸው። አንቺን የመሰለች ንግስት በእኔ ጸሎት ብቻ አይሆን። ሁሌ እንድስቅልኝ የምፈልገው እኔ ያብ ንግስት የቤቴ ግርማ የነጋ ጮራ አምሮብኝ ሳየው በይፋ ሆን ያለሽና እንደንስ ነገን እንዳምና አንቻለሽና Baby, I'm dancing in the dark. ካንተ ጋር የጀመርኩትን ግንኙነት አከብረዋለሁ፣ ግን ይሄ ነገር ይቀጥላል። ከሰው ሁሉ መሃል ነፍስ ያየች ሰርቃ ባንተ መተማመን እችላለሁ በቃ ተገኘ 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 ወዳጅ ተገኘ ተገኘ። ቅዱስ ይደብረዋል አይደብረውም? ቅዱስ እያለቀሰ ነው ወይስ አይደለም ነው ጥያቄው። ቤተሰብ በዚህ ፍቅር በተሞላ መንፈስ ቪዲዮን እንጨርሳለን። ፈታ እንዳልን ተስፋ አድርጋለሁ። በቀጣይ ቪዲዮ እንገናኛለን። ባላችሁበት ሁሉ ፈታ በሉልኝ፣ እንዳትጨናነቁ። አላይ ኦላ በሻ ኔሽን አው I love y'all